ውድ ተመልካቾች ቀደም ብዬ እንዳስተዋወቅኩት በዛሬው የምክክር ጉባኤ ጉዳይ ላይ እንግዳ የጋበዝንላቸው የፌዴራሊዝም ምሁሩ ዶክተር ኃይለ ኢየሱስ ታዬ ናቸው። ከእሳቸው ጋር የተወሰኑ ቆይታዎችን እናደርጋለን። ጤና ይስጥልን ዶክተር፣ እንደምን አመሹ? ለማመሻችሁ ላስተሉ በቀጥታ መስመር ስላገኘነዎት በኤምኤን አድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። እንግዲህ የተወሰኑ ጥያቄዎችን ላነሳሳና እንግዲህ ምክክር ለሀገረ መንግስት ግንባታ እንዴት ይታያል? አንድ ሀገር በህገ መንግስት ቢመራም እንግዲህ የህዝብ ምክክርና ውይይት ሀገርን በማጽናት ረገድ ያለው ፋይዳ እንዴት ይገለጻል ከሚለው ብንጀምር። እሺ፣ በመጀመሪያ በዛሬ በዚህ ትልቅ ቀን ስለጋበዛችሁኝ በጣም ነው የማመሰግነው። ያው አንተ እንዳልከው የሀገረ መንግስት ግንባታ ቀጣይነት ያለውና ያው በየጊዜው ምክክርና ውይይት እየተደረገ በማግባቡ ቁልፍ ጉዳዮች ላይ የጋራ መግባባት እየተፈጠረ የሚከደበት ስርዓት ነው። ስለዚህ እኛ ሀገርም ያው እስካሁን በቀይ በመጣንበት ሂደት በተለይ በምንከተለው ስርዓት በህገ መንግስቱ ዙሪያ አንዳንድ የማግባቡን ጉዳዮች አሉ። እነዚህ ጉዳዮች ላይ በጥልቀት ተወያይተን መግባባት መቻል አለብን። እዛ ከተጋባን በኋላ ደግሞ ያ እንግዲህ ስርዓቱም ህገ መንግስቱም የሁላችንም የህዝብ ይሆናል ማለት ነው። ያ ስርዓትና ህገ መንግስት የህዝብ የሆነ ህዝብ ባለቤት ከሆነ እንግዲህ ቀጣይነት ያለው የተቋማት ግንባታ ስራ የተሳካ ይሆናል ተብሎ ይገመታል። እንግዲህ ሌሎች ሀገሮችም የተረጋጋ ዲሞክራሲ፣ አንጻራዊ ሰላም እና በኢኮኖሚ ልማት ያላቸው መሰረታዊ በሆኑ ጉዳዮች ላይ የጋራ መግባባት ስለፈጠሩ ነው። በሚከተሉ ስርዓት የጋራ በሆነው በትልቁ በህገ መንግስታቸው ላይ የጋራ መግባባት ስለፈጠሩ ያንን ይዘው ከዛ በታች ባሉት ጉዳዮች ላይ በየጊዜው የተለያየ የፖሊሲ ሀሳብ እያመነጩ እየተወዳደሩ ስልጣን በኃይልና በጠመንጃ ሳይሆን በምርጫና በምርጫ ብቻ እየተለወጠ ቀጣይነት ያላቸው ተቋማት እየተገነቡ የሀገረ መንግስት ግንባታው ተጠናክሮ ይቀጥላል ማለት ነው። ስለዚህ ይህ እድል በጣም ትልቅ እድል ነው። በአግባቡ መጠቀም ያለብን እድል ነው። ለኛ ብቻ ሳይሆን ለኛ ልጆችና ልጆች መሰረት ጥለን ማለፍ ያለብን ጉዳይ ነው ብዬ አስባለሁ። አሁን አሜሪካን ብትመለከት ጠዋትም ጠቅላይ ሚኒስትሩ አንስተውት ነበር። 250 ዓመት የቆየ ህገ መንግስት ያላቸው ህገ መንግስቶች ችግር ሳይኖርበት ነው አይደለም። በየጊዜው እየተሻሻለ እያደገ እየተመካከሩ በምክክር በንግግር ችግራቸውን እየፈቱ ስለሄዱ ነው። እና እኛም ይሄንን ባህሉ አለ እኛ ማህበረሰብ ውስጥ ግን ወደ ፖለቲካው ማምጣት አለብን። ያ ፖለቲካ ትንሽ ችግር አለበት። ስለዚህ ይሄን ችግር ለመውጣት በምክክርና በንግግር ከመሄድ የዘለለ ሌላ አማራጭ የለም። ስለዚህ የዛሬው ቀን በጣም ትልቅ ቀን ነው በኢትዮጵያ ታሪክ ውስጥ። ስለዚህ ይሄንን ቀን ያው ምክክሩ ተጀምሯል። እንግዲህ ተመካካሪዎችም ጠዋት እንደተባለው በክቡር ጠቅላይ ሚኒስትሩ ከልባቸው በቅንነት ለመግባባት ለአንድ ሀገር የጋራ ሀገር መወያየት አለባቸው እና ጥሩ ሀሳቦችን ማመንጨት አለባቸው። ተሻጋሪ የሆኑ ሀሳቦችን ማመንጨት አለባቸው ብዬ አስባለሁ። ሌላው እንግዲህ ዶክተር የሀገራት ምስረታና ጸንቶ መቆም እንግዲህ ውስጥ ሀገራዊ ምክክር የራቀ ድርሻ እንዳለው ይጠቀሳል። በተለያዩ ሀገራት ምሳሌዎችን፣ ተሞክሮዎችን መውሰድ ይቻላል። ይህ ሀገራዊ ምክክር ኢትዮጵያውያን ተመካክረው ተነጋግረው ተደማምጠው በመግባባት አዲስ ማህበራዊ ኮንትራት እንግዲህ የሚፈራረሙበት ብለን መውሰድ እንችላለን። ኢትዮጵያውያኖች እንግዲህ በታሪካቸው ያልሞከሩትን ምክክር ዛሬ ጀምረዋል። አጠቃላይ ከዜጎች የሚጠበቀውንና ተያያዥ ጉዳዮችን ቢያነሱልን። ያው እንግዲህ ከዜጎች የሚጠበቀው ምንድነው? ያው ተወካዮችን መርጠው ልከዋል። እነዚህ መርጠው የላኳቸው ተወካዮች በተገቢው መንገድ ተወያይተው ለጋራ የሚሆን ኢሹ ያመጣሉ ተብሎ ይታሰባል። እንግዲህ ያ ሲባል እያንዳንዱ አካባቢ ተወክሎ የመጣ አካል የአካባቢውን ጉዳይ ብቻ አይደለም መሳርጎ የሚወያየው። የአካባቢው ጉዳይ ይነሳል፣ ትክክል ነው፣ መነሳት አለበት። ሌላም አካባቢ ጉዳይ ይነሳል። ግን መሀል ላይ ተገናኝተው ሚዛን ይዞ ለሁሉም የሚሆን ነገር ማምጣት ይጠይቃል። ስለዚህ ማህበረሰቡ
የምክክሩ ውጤት ለሀገር ጠቃሚ መሆኑን መገንዘብና ውጤቱን ከታወቀ በኋላ በቀጣይ አንድ ጠንካራ ሀገር ለመገንባት የሚደረገው ጥረት ላይ በንቃት መሳተፍ ያስፈልገዋል ብዬ አስባለሁ። እንግዲህ እንደ መውጫችን ላድርገውና ይህ ሀገራዊ ምክክር እንግዲህ ኢትዮጵያውያን ተመካክረው በመግባባት በመደማመጥ አዲስ ኮንትራት የሚፈራረሙበት ነው ስንል ምን ማለታችን ነው? ያው እኔ አዲስ ኮንትራት ሳይሆን ምን ቢመስበው እስካሁን ድረስ ያላገባባቸውን ኢሹዎች ነቅሰው አውጥተው በእነዛ ኢሹዎች ላይ መግባባት ይፈጥራሉ እንጂ ኢትዮጵያውያኖች አብረው እየኖሩ ነው። ኢትዮጵያ አለች ትኖራለች፣ ዜጎችም አሉ። ግን የማያገባባቸው ጉዳዮች አሉ በየጊዜው የሚነሱ። እነዚህ ላይ በመግባባት የተግባባቸውን ነገሮች ደግሞ ወደ ሕግ በመለወጥ ከዛ የሁሉም የሆነ ሁሉም የኔ ነው የሚለው አካታች የሆነ ስርዓት ሕግ ይኖራል ብዬ አስባለሁ። እንዳልከው የአካታች የሆነው ሁሉም የኔ ነው የሚለው ስርዓትና ሕግ መኖር ያው እንዳልከው እንደ አዲስ ኮንትራት ማደስ ተደርጎ ሊወሰድ ይችላል። ሶሻል ኮንትራክቱን የማደስ ነገር ተደርጎ ሊወሰድ ይችላል። ለምን ያው አሁንም የተወሰነ ያው ሶሻል ኮንትራክት አለ። ለምን ያው በምርጫ እኮ መንግስት ወደ ስልጣን አምጥተናል። ያ አንድ የሶሻል ኮንትራክቱ አንድ ክፍል ነው። ግን እዛ ጋር የሚስተካከሉ ነገሮች ካሉ አሁን ተስተካክለው የበለጠ ሶሻል ኮንትራክቱ የሁሉም የህዝብ የሚሆንበትን መንገድ የምንፈጥርበት ነው ብዬ አስባለሁ። ዶክተር ኃይለ ኢየሱስ እንግዲህ እንደ መውጫ ላድርገውና ምንም እንኳን 4000 ተወካዮች የዜጎች ተወካዮች ምንም እንኳን እዛ አዳራሽ ውስጥ ይገኙ እንጂ ይህ የሀገራዊ ምክክር ጉዳይ የሁሉም ኢትዮጵያውያን ጉዳይ መሆኑ ይታወቃል። እንግዲህ የሀገርን ሰላም የኢትዮጵያን ብሔራዊ ጥቅም በማስጠበቅ ረገድ እንግዲህ ጠቅላይ ሚኒስትሩም ጠዋት ላይ መድረኩን መክፈቻ ላይ ንግግር ሲያደርጉ ነበረ። የኢትዮጵያውያን እንግዲህ በአንድም በሌላ መንገድ ጠላቶች እንግዲህ ኢትዮጵያውያን እንግዲህ ሸብረክ ሲሉ ይሰባሰቡብናል። ከውስጥ አንድን ስንሆን ስንጠናከር ልዩነቶቻቸውን እንዳሉ ሆነው እንኳን አንድ ስንሆን ብዙ ነገሮችን መስራት ይቻላል እና ዜጎች ውጭ ላይ ያሉትም የሀገራዊ መንግስቱ እንዳይሸረሸር ኢትዮጵያ ሰላሟ እንዲጸና ውጭም ውስጥም ያሉት ሁሉም አጠቃላይ ከዜጎች ምን ይጠበቃል ብለን መውሰድ እንችላለን? እንደ መውጫችን ላድርገው። አው ጥሩ ሀሳብ ነው። ዞሮ ያለችን አንዲት ሀገር ናት፣ ኢትዮጵያ ናት። እቺ ሀገር የሁላችንም ናት። የተለያየ የፖለቲካ እሳቤም ሊኖረን ይችላል። የተለያየ ማህበራዊ አቋም ሊኖር ይችላል። የተለያየ ኢኮኖሚ አቋም ሊኖረን ይችላል። ዞሮ እቺ ሀገር የጋራ የሁላችንም ስለሆነች የዚህ ሀገር ጉዳይ ሁላችንም የሚመለከት ነው። የሀገርን ፍላጎት የሀገርን ወሳኝ ብሔራዊ ጥቅም ደግሞ ማስጠበቅ የሁላችንም ኃላፊነት ነው። ስለዚህ ይሄ ሀገራዊ ምክክሩ በመሀል ያለውን ክፍተት የሀሳብ ልዩነት አንዱ ይሄኛው የተሻለ ይላል፣ አንዱ ደግሞ ይሄኛው የተሻለ ነው የሚል ነገር አለ። አንዱ ይሄኛው ባይኖር ይሄኛው ቢኖር ያንን ወደ መሀል አምጥተን የጋራ የሚሆን ነገር ከመጣን ከተስማማን እኛ ጠንካራ ከሆን እንደተባለው እኛ በእኛ ውስጥ በመሃላችን ንፋስ ካልገባ ሌላው ቀላል ነው የሚሆነው ለኢትዮጵያ ሕዝብ። ስለዚህ ማንኛውም ዜጋ ውጭ የሚኖር የት የሚኖር ማሰብ ያለበት እስከ መቼ ነው ኢትዮጵያን ዲብላም ትቀጥለው? እስከ መቼ ነው በግጭት የምንቀጥለው? እስከ መቼ ነው ያለማ ኢኮኖሚ ያለማ ማህበራዊ ሁኔታ ይዘን የምንቀጥለው? ይሄንን ለኛ ልጆች ማስተላለፍ አለብን ወይ ብሎ ማሰብ አለበት። አትሊስት የኛ ልጆች እዚህ መውጣት አለባቸው። ሌሎች ሀገሮች እኮ አሁን እዚህ የደረሱት አንድ ጄኔሬሽን ይሄን ስራ ሰርቶ ስላለፈ ነው። ከዛ ቀጥሎ የቀጠለ ይመጣ። እኛም ይሄንን በእኛ ዘመን ሰርተን ማለፍ አለብን የሚል እሳቤ ሁሉም ዜጋ ቢይዝ ጠቃሚ ነው ብዬ አስባለሁ። መልካም እንግዳችን የፌዴራሊዝም ምሁር ዶክተር ኃይለ ኢየሱስ ታዬ በኤኤምኤን አድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። በቀጥታ መስመር አግኝተንዎት በዛሬው ታሪካዊ በሆነው ቀን የሀገራዊ ምክክር ጉባኤን አስመልክቶ አጠቃላይ ስላሉ የእርስዎን ምልከታ ስላደረሱን እጅግ አድርጌ አብዝቼ አመሰግናለሁ። መልካም ምሽት ተመኘሁልዎት። አመሰግናለሁ። መልካም ምሽት። እግዚአብሔር ይስጥልኝ።